ዛሬ ደግሞ ምን ላስጎበኛችሁ እንደፈለኩ ታውቃላችሁ? ላጤ ቤት ፓርት ዋን ብዬ ለመጀመር ነው። አሁን ፓርት ዋን፣ ፓርት ቱ፣ ፓርት ስሪ፣ ፎር፣ ፋይቭ ብዙ ሊኖረው ይችላል እና በተለይ የወንዶች ቤት ምን እንደሚመስል አሳያችኋለሁ ማለት ነው። እና በወንድ ቤት ሁሉም እቃ ተስማምቶ በፍቅር እና በመግባባት ነው አብረው የሚኖሩት። ያው ተመልከቱ። አሁን ይሄን ዘይት ሃይላንድ ሽዮ ጫማ የት እንዳለ ከዘይቱ ከምግቡ ከፍራፍሬው እና ከወጡ ምናምን አጠገብ ነው ያለ። እዚህ ጋር ስትመጣ የሆነ ጫማ መደርደሪያ ምናምን ነገር ይታያል። መፈረሻ ልብስ እዚህ ጋር ልብሶች ይኖራሉ። ማለት ያው የሌለው ነገር የለም፣ ግን የት ጋር እንደሚቀመጠው በእግዚአብሔር እንዲሁ ነው የላጤ ቤት ማለት ነው። ወይ ወንዶች ብቻ ከባድ ነው፣ ህይወት ከባድ ነው። ዝብርቅርቅ ያለ ነው እና የእኛም ህይወት እንደዚህ ዝብርቅርቅ ብቻ ከባድ ነው እውነት። ኧረ ግን ወንዶች ቶሎ አግቡስ፣ እንደዚህ መኖር አይሰለቻችሁም? እኔ አሁን ቤቴን ሲገባ ቀስ ብዬ እቃውን እንዳልነካ ቀስ ብዬ እግሬን ቦታ እያየሁ ነው ረግጬ ምናምን ወደ ውስጥ የሚገባ ወደ አልጋዬ። እዚህ ፈርሼ ነው እናንተኛ ማለት ነው። ከባድ ነው። እስቲ ተዘጋጂ፣ እኔን አግብተሽ እዚህ ላይ የምትሰቃይ ተዘጋጂ።